እንዴት ናችሁ? ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ሕክምና ማዕከል። ሚሚዬን እንግዲህ ታስታውሷታላችሁ። ከሩቅ ቦታ ነው የመጣችው። ብዙዎቻችሁ ሼር ኮፒ ሊንክ አድርጋችሁ ወደ እኔ አድርሳችኋት ነበረ። ቤተሰቦቿም ይዘዋት መጣው ለሰርጀሪ ቀጠሮ እንደያዝን ተነጋግረን ነበር። ዛሬ ሚሚዬ ሰርጀሪ ይሰራልሻል አይደለ? ደስ ብሎሻል? ጎበዝ። በቃ አሁን በኋላ ይሄ እንደዚህ የሚያስቸግርሽ ነገር አይኖርም። ወደ ውስጥም ምላስሽም ወደ ውጭ አይወጣም፣ ወደ ውስጥ ይገባልሻል። ትምህርት ቤትም በደንብ ትሄጃለሽ፣ ትማሪያለሽ። እሺ፣ በጣም ጎበዝ፣ በጣም ጎበዝ። ፈርተሻል እንዴ? ጎበዝ ጎበዝ። እዚህ ጋር የምታዩት ማሽን ፋይብሮፕቲክ ፍሌክሲብል ላሪንጎስኮፕ ይባላል። አክቹአሊ እስከ ብሮንኮስኮፕ ድረስ ይሄዳል። በጣም ረጅም ነው። እዚህ ነው እንግዲህ አንስቴዣዎች ኢንቱቤት የሚያደርጉልን። ኢት ዊል ቢ ትራንስናዛል ፋይብሮፕቲክ ናዛል ኢንቱቤሽን ነው የሚሆነው። ያው ሰርጀሪውን ለመስራት እንዲመቸን ማለት ነው። ፋንክሽናል የሆነ ታንግ ሪዳክሽን ነው የምንሰራላት። ፋንክሽናሊቲውን በተቻለ መጠን ፕሪዘርቭ ባደረገ መልኩ ምላሷንም እንድትጠቀም ፕላስ ደግሞ ወደ ውጭ የሚወጣው ነገርም እንዲቀርና ውስጥ አፏ ላይ እንዲቀር ለማድረግ ነው የምንሰራው። እንግዲህ ዊሽ አስ ጉድ ላክ ሚሚዬ፣ የኔ ቆንጆ፣ ዛሬ ከፈጣሪ ጋር ሕክምናሽ ያልቃል። እሺ ነይ ቀፊኝ። አታቅፊኝም እንዴ? ጎበዝ። አይ ቲንክ አሁን ቀጥታ የምንሄደው ወደ አንስቴጂዮሎጂስቶቻችን ነው። ቦታው ለእነሱ ለቃለሁ። ሰርጀሪው ላይ እንግዲህ በኋላ የምንገናኝ ይሆናል። አመሰግናለሁ። እኔ ዶክተር አብይ አክመኝና ራሴ ልወቅ ዶክተር አብይ አክምሻለሁ ብለኸኛል። ግን የአባቴ አቅም ስለሌለው አቅም እስከሚያገኝ ድረስ ጠብቀኝ፣ እንዳትረሳኝ። አባቴ አቅም ባለመኖር ነው ያልመጣሁት ሁሌም እንዳትረሳኝ። እኔ ግን ዶክተር አብይ አክመኝና ሰዎችም እንዲያግዙኝና እንዲረዱኝ ዶክተር አብይ አክመኝና ራሴን ልወቅና እኔም እንዳንተ ሆኜ ዶክተር አብይ ሆኜ ሰዎችን ላግዝና ላክም እችላለሁ። ባለሀብቶችም መርዱኝና አግዙኝና እንድታከም አድርጉኝ። በጣም ነው የማመሰግነው። ሁላችሁም ሼር ኮፒ ሊንክ አድርጋችሁ እኔ ጋር አድርሳችሁልኛል፣ ደርሶኛል። የሚሚን ችግርም አይቼዋለሁ። እንግዲህ አባታችን ወደ ኢሊት የአንገት በላይ ቀዶ ሕክምና ማዕከል ብቅ በሉና ምርመራዎችን አድርገን ማገዝ የምንችለው መርዳት የምንችለው ወይም ደግሞ ማከም የምንችለው አቅም ልክ ለማከም እንሞክራለን። እስኪ ብቅ በሉና ሚሚን እንያት ነው ልል የምችለው። በሰርጀሪ የሚታከም ከሆነ በሰርጀሪ፣ በሌሎች አማራጮችን መታከም የሚችል ከሆነ ሌሎች አማራጮችን ተመካክረን ተወያይተን ማድረግ የሚችለው እናደርጋለን ለማለት ነው። በጣም አመሰግናለሁ ሁላችሁንም። ዶክተር አብይ ነኝ ከኢሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። አስታወሳችኋት ሚሚ? እንግዲህ ሁላችሁም ሼር እያደረጋችሁ እባክህ ዶክተር አግዛት ብላችሁ ሼር አድርጋችሁልኛል። ዛሬ ወደ አዲስ አበባ መጥተዋል። ኢሊት የአንገት በላይ ቀዶ ሕክምና ማዕከል ተገናኝተን እንግዲህ ስለ ሕክምናዋ በደንብ አውርተናል። ወላጆቿም ጋር ተገናኝተናል። ደስ ብሏቸዋል እውነት ለመናገር እነሱም ስለተገናኘን። እንግዲህ ወደ ሕክምናው ስንገባ በሰርጀሪ መሰራት እንዳለባትና የሰርጀሪ ሕክምና እንደሚደረግላት ነው የተወያየ ነው። ስለ ሰርጀሪው እንግዲህ በደንብ አውርተናል። አሁን ካለችበት በተወሰነ መልኩ የተሻለ ትሆናለች ብለን እንገምታለን። ትንሽ ሕክምናው ጠንከር ያለ ሕክምና ነው የሚሆነው ወይም ደግሞ ሰርጀሪው። ነገር ግን ምንም ይሁን ምንም ቢያንስ ምንም ሰርጀሪ ሲሰራ አሁን ካሉበት በተሻለ መልኩ እንዲሆን ነው እንግዲህ የሁላችንም ምኞት። ምንም ሰርጀሪ መጨረሻው በፈጣሪ እጅ ነው ያለው ምንጊዜም ማለት ነው። እኛ ሰበብ ለመሆን ነው የምንሞክረው። ስለ ሰርጀሪውም ደግሞ ገለጻ አድርጌላቸዋለሁ በምችለው አቅም። እነሱም ሰርጀሪውን ተረድተው ተስማምተዋል ማለት ነው። ለሰርጀሪም ቀጠሮ ይዘናል። እንግዲህ ሶሻል ሚዲያን በተቻለ መጠን ለበጎ መጠቀም አንዱ ጥቅሙ ይሄ ነው ብዬ አስባለሁ። እኛም ደግሞ እንደ ኢሊት የአንገት በላይ ቀዶ ሕክምና ማዕከል ሙሉ ወጪዋን በተቋሙ ሸፍነን ያለምንም ክፍያ በነፃ ሕክምናዋን ልናደርግላት ኦልሬዲ ቀጠሮ ይዘናል ማለት ነው። እንግዲህ እግዚአብሔር ከኛ ጋር ይሁን። ሁላችሁንም እንግዲህ ሚሚዬን እንደረዳት እንዳግዛት እዚህ ድረስ ስለላካችኋት በጣም አመሰግናለሁ። ሰው መርዳት መቻል በራሱ ትልቅ እድለኝነት ስለሆነ ማለት ነው።
አመሰግናለሁ። እንግዲህ ፈጣሪ ከኛ ጋር ይሁን። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ምሹ። እሺ እኔ ልጄ ትወለድ ጀምሮ እንደዚሁ አይነት በሽታ ታማብኛል። የምላሷ ወደ ውጭ የወጣ ነገር ነው፣ ግን ያልሞከርነው ነገር የለም። በባህላዊም በእንትንም ሞክረናል፣ ግን ልትድንልኝ አልቻለችም። እዚህ ድረስ ደረሰችብኝ ልጄ። አሁን ዶክተር አብይ የሚባል ዶክተር አለ ስላሉኝ እና ልጄን እንዲያድንልኝ በጣም ጓጉቻለሁ። እንዲያይልኝ እና ልጄን እንዲረዳልኝ እንዲያክምልኝ በጣም ሀገሬ በደብረ ብርሃን አታክልት አቦ ቤተክርስቲያን አጠገብ አካባቢ ነው ያለሁት እና በጣም ልጄን እንዲያድኑ እንትን እንዲልኝ እያሰብኩኝ ነው። እንዲያድንልኝ ምላሷ ወደ ውጭ ነው። ሰው ባያት ቁጥር ትሰቀቃለሁ፣ እሷም ባየች ቁጥር ትሰቀቃለች። አዎ ትምህርቷንም በአግባቡ ልትከታተል አትችልም። መፍራት አለባት። ሰው ሲያት በጣም ታፍራለች እና በጣም በእግዚአብሔር ስም እንትን እየተማጸንኩኝ ነውና እግዚአብሔር ዶክተር አብይን ለእኔ ልጅ መድኃኒት ተሆነ እንዲያድንልኝ በጣም እወዳለሁ። እሱንም እንዳይ በጣም እንትን እላለሁ። ኢትዮጵያውያን ሸር ኮፒ ሊንክ አድርጉልኝ። አዎ ኢትዮጵያውያን ሸር ኮፒ ሊንክ ያድርጉልኝ። ልጄን ያድንልኝ ዘንድ እማጸናለሁ። እርዱኝ።